አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ የቻናል ተከታታዮች በሙሉ እንዴት ናችሁ? እኔ ጋር ሰላም ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ብዝት ይበልልኝ። ኢንሻአላህ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ወደ ቪዲዮ ከመግባታችን በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ስላለሁኝ አዲሱን በኮሜንት ጥያቄ ካላችሁ አበረታቱ ማለት ነው። ዛሬ ይዤላችሁ የመጣሁት ለሰባት ቀን ዘፍዝፋችሁ ተጠቀሙ ቅባት ነው። ለፀጉራችን ልስላሴና በተከታታይ ፀጉራችን ይነቃቀላል ላላችሁ ማለት ነው። ፀጉራችሁ ለሚነቃቀልባችሁ ልስላሴ ለሌለው ይህን ውህድ ተጠቀሙ ማለት ነው። ፀጉራችንን ለማደግ ብዙ ንጥረ ነገሮች አሉት ማለት ነው። እንደምታዩት የተጠቀምኩት እዚህ ጋር ሮዝመሪ፣ ቁርንፉድ እና ዝንጅብል፣ ይሄኛው ደግሞ ለውዝ ማለት ነው። ለውዙ ፍሬውን ማለት ነው። እሱን የተጠቀምኩት ማለት ነው። ሁለት አራት ውህድ አድርጋችሁ ዘፍዝፋችሁ መጠቀም ትችላላችሁ። ዝንጅብል እንደዚህ ቆራርጬዋለሁ። ይሄኛውም ደረቅ እንትን የጨመርኩት በቤት ባለ ነገር ስለሆነ የምንሰራው ማለት ነው። ይሄኛው ትንሽ የታመሰ ነው። ጥሬው አይደለም ማለት ነው። ፉሉ እንትሉ ለውዙ ማለት ነው። እና ይሄን ዘፍዝፈን ለሰባት ቀን ከሰባት ቀን በኋላ በፈለግን ሰዓት እንጠቀመዋለን ማለት ነው። የተበጣጠሰ ፀጉር ራሱ ይመልስልናል ማለት ፀጉራችን ተበጣጥሶ ከሆነ ፀጉራችን በተለይ ብዙዎቻችሁ ጥያቄያችሁ ይነቃቀላል ፀጉሬ ነው ያላችሁኝ። ይህ ፀጉር ለሚነቃቀል ፀጉርና አላድግ ላላችሁ በተከታታይ እየሰራችሁ ተጠቀሙት ማለት ነው። አብዛኛው የምጠቀመው ቅባት ነው። በተለይ ዝንጅብል እና ቁርንፉድ፣ ሮዝመሪ በጣም ፀጉር ያሳድጋሉ ማለት የማሳደግ እና የማፋፋት የፀጉር ብዛት ራሱ እንትን ይላል ማለት ነው እና በጣም አሪፍ ነው። ለውዙ ደግሞ በጣም ለፀጉር ልስላሴ ጥንካሬ አሪፍ ነው ማለት ነው። ተጠቀሙት ማለት ነው። ይኸው እንደዚህ አድርጌ ዘፈዘፍኩት ማለት ነው። ሁሉንም በአንድ ላይ ጨምረውና ንጹህ ብርጭቆ ውሃውን አድርቃችሁ ውሃ እንዳይኖረው አድርጋችሁ ማድረቅ ነው ማለት ነው። እንዲህ አድርጋችሁ እርጥቡ ካላችሁ አሪፍ ነው። ፍሬሹ ማለት ነው ጨመር ትችላላችሁ። እኔ ፍሬሹ ስለሌለኝ እዚህ ጋር ደግሞ ከርከዴ ጨምሬበታለሁ። ከርከዴ ለፀጉር ለከለርም ለጥንካሬም ራሱ ለእንትን በጣም አሪፍ ነው። ከርከዴ ትንሽ ጨምሩበት ማለት ነው። ከሌላችሁ ችግር የለውም። ያላችሁ ጨምራችሁ እዚህ ጋር ዘይቱን ነው የጨመርኩት ማለት ነው። ዘይቱን ነው የጨመርኩት ቢያንስ አንድ ብርጭቆ ዘይቱን ማለት ነው። ይኸው እንደዚህ አድርጋችሁ ሁላ አድርጋችሁ ቁጭ አድርጉት ማለት ነው። ለሰባት ቀን ሲያልቅባችሁ በተከታታይ አሁን ጠዋትም ማታም በፈለጋችሁበት ስትታጠቡ ሳትታጠቡ ብትቀቡት በጣም አሪፍ ነው። እኔ በነገርሽ እንደዚህ አይነት ቀኖች መጠቀም ተጀመርኩ ፀጉሬ ግንባሬ ላይ ሸፍቶ ነበር ተመልሶልኛል። መበጣጠሱ ራሱ አቁሟል ማለት ነው እና በዚህ እንትናችሁን ተከታተሉ ማለት ፀጉራችሁን ተንከባከቡት። የተለያየ ፀጉር ቅባት በተለይ አሁን አዲስ የመጣ ቅባት አለ ፀጉራችሁን የሚያሳድግ የሚያበቅል በአጭር ጊዜ ፀጉር ያበቅላል እያላችሁ የሮዝመሪ ቅባት እየተባላችሁ የምትገዙት ነገር ማለት ነው። እሱን ብታቆሙ በቤት ሰርታችሁ ትጠቀሙ እላለሁኝ። በኋላ ችግር እንጂ የሚፈጥረው ጥሩ ነገር አይደለም ማለት ነው። እና ይኸው ሰባት ቀን ከተዘፈዘፉት በኋላ አያችሁት ሮዝመሪው ነው ከላይ የጠለለው ማለት ነው። ወደ ላይ እየሄደ የዘገተው እንዳለ ከስር ነው። ሰራዊታችሁ ከሆነ በአንድ ላይ ነው ቅቅል ብሎ የተቀመጠው፣ ግን እየጠለለ ነው የሄደው ማለት ነው። እና ስታጠሉ ደግሞ እንደዚህ በደንብ አድርጋችሁ ሞቱት። ሳትሞቱት እንዳታጠሉት ማለት ነው። በደንብ አዋህዱት እና መታችሁ እዛ አጥሉት ማለት ነው። አጥልላችሁ በፈለጋችሁበት ፀጉር በምትቀቡበት መጠቀም ትችላላችሁ ማለት ነው። እና ፀጉራችሁን እንደምለው ሁሌም የምናገረው ፀጉራችሁን ቅባትም ስትቀቡት ማስክም ስትቀቡ በደንብ አድርጋችሁ ውስጡን ቆዳችሁን
እየቀባችሁ እንትን በሉት፣ መሳጅ አድርጉት። በደንብ አድርጋችሁ መሳጅ አድርጉት። ፀጉራችሁ ከስር የደረቀው እንደ አዲስ ይበቅላል። ከስር የተነቃቀለው እንደ አዲስ ነው የሚበቅልላችሁ ማለት ነው። እና በደንብ አድርጋችሁ መሳጅ እያደረጋችሁ ፀጉራችሁን ተንከባከቡት ማለት ነው። ያው የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ ደግሞ እስከምንገናኝ እንግዲህ ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ ለዚህ ቻናል አዲስ የሆናችሁ አበረታቱኝ ማለት ነው። እና ኢንሻአላህ በሌላ ቪዲዮ እንገናኛለን ማለት ነው። ይኸው አያችሁት እንደዚህ አድርጌ ጥብቅ ብሏል ማለት ነው። ጨርሼ አንጠፍጥፌ የሰራኋት ማለት ነው። እና በቃ ያስቀምጠዋለሁ። በቃ አስቀምጬ ደግሞ በፈለኩበት ጊዜ ስለምቀባው እንደዚህ የሚያስቸግረኝም ፀጉሬም ራሱ በጣም ለስልስ ብሎ እንደፈለኩ ስሰራም ሳበጥርም እንደፈለኩ ነው እንትን አልለውም ማለት ነው። በፊት ፀጉሬ በጣም እያያዝ ነበር እያስቸገረኝ ነበር እና ስለዚህ ውድ እህቶቼ እንደምትወዱት ተስፋ አለኝ። ሰርታችሁ ደግሞ እንደሚጠቅማችሁ ተስፋ ስላለኝ ሰርታችሁ አሳዩኝ ማለት ነው። በሜሴጅ አሳውቁኝ። ጥያቄ አስተያየት ካላችሁ በኮሜንት ስር አስቀምጡልኝ ማለት ነው። ለዛሬው ቪዲዮ ይህን ይመስላል። ባላችሁ በፈጣሪ ይጠብቃችሁ። ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ባይ ባይ። የራሱ ቀለሙ በጣም ነው የሚያምረው። እንደዚህ ሽታው ዋው! ሽታው ራሱ መጥፎ ሳይሆን ጥሩ ጣዕም ነው ያለው እና ተጠቀሙ።